እዚያ ጥግ ላይ የተቀመጥከው ልጅ አቤት ቲቸር። ትናንትና ከመምህር ዳምጠው ጋር አይቼ ነበር። አባት ነው እንዴ? አዎ አባቴ ነው። በእውነት ይገርምሃል፣ አባት አስተማሪ ነበር። እንጃ እያ ነበር የሚረቅቀኝ። ስፖርት ሊያሰራም እንኳን ይዞን ሲወጣ ኳስ ሳይሆን እኔን ነበር የሚያንጠባጥበው። የሚገርም ብላክቦርድ እንኳን ለማጥፋት ዳስተር የሚጠቀመውን ክላስ ከቀር ነው ብቻ ነበር። አታዩም ፊቴን እንዴ ቲቸር? እና እኔን እንደ ዳስተር ልትጠቀመኝ ነው እንዴ? ምን አስቸኮለ? ለመሆኑ የቤት ስራ ሰርካ? አዎ ቲቸር፣ ሁሉንም ሰርቻለሁ። እንዴት ልትደፍረኝ ነው አንተ የቤት ስራ የምትሰራው? ለመሆኑ ስንት ቁጥር ነው? 8 ቁጥር። ጭራሽ 8 ቁጥር ናውጣ ተንበርክ። እንዴ ቲቸር ምን አጠፋው? ዝም በል። አሁን ጥያቄ ጠይቃለሁ። አንድ ከተሳሳት እንደ በቆሎ ነው የሚፈለፍል። የጋና ዋና ከተማ ማን ናት? ጋና ዋና ከተማ አክራ። እሺ የማዳጋስካር? አንታናናሪቮ። እሺ አፍሪካ ውስጥ ስንት አህጉሮች አሉ? አሳስተኝ ነው ቲቸር፣ አንድ አህጉር ነው። እሺ አሁን በውስጥ ምን እያሰብኩ ነው? እንዴ ቲቸር፣ እኔ ጠንቋይ ቀልባለሁ እንዴ? በምን አውቃለሁ? እንዴት ታውቃለህ? አታነብማ። ስትራገጥ ነው የምትሉ። ምቀት መሆኑ ነው። የሚያነቡትማ ይመልሱታል። ተመልከት። ቤት እስኪ ዝም ብለህ ምን እያሰብክ ይመስልሻል? ገምች። እኔ እንጃ ቲቸር። ጎበዝ የኔ ጀግና። ስለ እኔ እንጃ እያሰብኩ ነበር። ባይሆን በኋላ ቢሮ ነኝና በደንብ አስረዳሻለሁ። እንደማስ ስለ እኔና ማለት ስለ ትምህርቱ። እሺ አንተ ተነስቃ። ቆይ እኔ ምን አጠፋው? ግን በላት መልስልኝ። ለመሆኑ ከክላስ ስንተኛ ነው የወጣኸው? ከትምህርት ቤቱ አንደኛ ነው የወጣሁት። ምን ይሻለኛል? ልጅ ይልቃት ወይ ምችል እንጂ እና አይመለከትኝም። አልባታ ነው ደግሞ ንገረው ለአባት እበቀዳዱ ብሎ ነበር። ይኸው ብብቴ ንረፍቶች ሲስተም የነበረሽታል። አሁን ሲኮረክሩኝ ያለቅፋል እና አንድ ለአምረክ ብብትን ነው ምረክት